ፍሪጅ ውስጥ እኮ ያስቀመጥነው የሰው ነፍስ አለ። አንተ ያወራው ነገር አለ። አንተ ልጅቷ እንደውም ሰሞኑን ገባ ወጣ ስትል ነበር። የሆነው ነገርም የተነፈስከው ሰው ያወራው ሰው ካለ ከኔና ካንተ ውጪ ይሄንን ጉዳይ የሚያቅሰው አለ። ለምን ትጨናነቃለህ? እንዴት እኔ እንዴት ነው የማወራው? እንዴት አወራለሁ? ታሪክ ቤት ውስጥ ገባ ወጣ የምትል ሰሞኑን እያለች ነው ልጅቷ። ያየችው ወይ የሰማችው ወይ የሆነ ነገር ራስ አምልጦ ካወራ ተናገር። ከዛ በተረፈ ይሄ የኔ እኮ የራሴ ሚስጥር ነው። እንዴት ብዬ ይሄንን ነገር እረሳለሁስ? እንዴት ይሄን ነገር አስባለሁ? ከዚህ በኋላ ግን በጣም መጠንቀቅ አለብን። በምን ጉዳይ? እዚህ ቤት በሚገባው ሰው ጉዳይ በጣም መጠንቀቅ አለብን። አትምጡ ማለት ትችላለህ ሰውን ባይሆንም በቃ ከዛው ከበር መሸኘት ካለብንም ከበር መሸኘት አይደለም እንዴ? አሁን እቺ ልጅ ቀጥላ እየመጣች ነው። በፊት ከነበረ ነገር ላይ አሁን ቀይረ ሌላ ነገር ብትል እዚህ ጋር ያለውን ነገር ሰው ሌላ ነገር እንዲያስብ ነው የምታደርገው ነው? እንዴት ምን ብላ አስበን? እሺ ይሄንን ነገር እንዴት ነው ማስተካከል የምንችለው? እሱን አንተ ነው የምታውቀው። እንዴት አንተ ነው የምታውቀው? ዛሬ ላይ አሁን ይሄንን ነገር ከሆነ በኋላ አሁን አንተ ነው የምታውቀው። ሁሌ ይሄን ነገር እንዴት ነው የምናስተካክለው ብለህ ትለኛለህ። በምን አይነት መንገድ ማስተካከል ትችላለህ? የሆነውን ነገር ሆኗላ። ለሱ መፍትሄ ያስፈልጋል። አንተ ግን ለምን አትረጋጋም? ተረጋጋ። ለምን ደግሞ አትረጋጋው? ማትረጋጋበት ምክንያት ምንድነው? ተረጋጋ የምትይኝ እንዴ? ረሳሽው እንዴ? ፍሪጅ ውስጥ እኮ የሰራተኛዋን ገለን ሬሷን ያስቀመጥነው እዛ ውስጥ እኮ ነው። እንዴት ነው የምንረጋጋው? እሱን እኮ እኔም አንተም አውርተንበት አምነንበት ገደል ብዬ ገለህ የከተትነው ሬሳዋን እኔና አንተ ነን አይደል እንዴ? ስለሱ ነገር ደግሞ አንተ እኔም አልረሳሁትም። የረሳሁት መስሎ አልረሳሁትም። ለምን ትጨናነቃለህ? ታዲያ ሰው እየገባ በወጣ ቁጥር ይጠረጥረናል። እኔ ደግሞ ምንም አላማረኝም። በቃ እንደዚህ መወራቱ ቁጭ በተባለበት ቅድም ራሱ እንዴት ነው ሳውራ የነበረው? እያየሽኝ አይደል እንዴ? እየተንቀጠቀጥኩ ለመናገር እያቃተኝ ለምን እንደዚህ ሲሆናል እንዴ? ታዲያ ያንን ነገር እኮ ሰው አትምጡ ማለት አትችልም። በቃ ይሄን ለዚህ ነገር ሌላ ነገሮችን መፈለግ ነው እንጂ ልንገር ሰው አትምጡ ማለት አይቻልም። በመጡ ቁጥር እውነት ነው። በእርግጥ ሰው ገባ ወጣ ሲል የሆነ ነገሮች ሊታዩ የሆነ ፍንጭ ፍሪጅ ውስጥ የከተትናት እኮ እንዳይታወቅ አይደል? እንዳይሸታር ችግር እንዳይፈጠር አይደል? እኔ ግን ምንም አላማረኝም። ስለዚህ ወይ የሆነ መፍትሄ መፈለግ አለብን ወይ ከቻልም ደግሞ ምን እንደማደርግ አላውቅም። አሁን ቆይ ግን አንተ መፍትሄው ምንድነው የምትለው? እንዴት ቢሆን ነው የሚሻለው የምትለው? ምን መፍትሄ አለው? በቃ አውጥቶ እየቆራረጥኩም በቃ አውጥቼ ጨርሳታለሁ። እንዴ ለምን ይቆራረጣል? እዚሁ እንዳለ መቅበር አይቻልም? የሆነ ሌላ መፍትሄ መፈለግ አይቻልም? እንዴት እየቆራረጥክ ይዘህ ትወጣለህ?